ሰላም የተወደዳችሁ የኦሌ ስፖርትስ ቤተሰቦቻችን፣ ዛሬም እንደተለመደው እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ታገኝተናል። መረጃዎቹ ሁልጊዜ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን ሊቨርፑል በሜዳው አንፊልድ ማንቸስተር ዩናይትድን የሚያስተናግድበትን ጨዋታ የቅድመ ጨዋታ ዳሰሳና የኦፕታ ትንበያን አካተን ይዘንላችሁ ታገኝተናል። ሊቨርፑል ዛሬ 30 በፕሪሚየር ሊጉ ከታሪካዊ ተቀናቃኛቸው ማንቸስተር ዩናይትድ በላንክሻየር ደርቢ የሚጫወቱ ይሆናል። ይህ ጨዋታም በሳምንቱ ታላቅ ጨዋታ በመሆን የብዙዎችን ትኩረት ስቧል። ሊቨርፑልና ማንቸስተር ዩናይትድ በእንግሊዝ ኳስ ባለታሪክና ውጤታማ የሆኑ ሁለቱ ክለቦች ናቸው። ሁለቱም ሊጉን 22 ጊዜ ያሸንፈዋል። ዛሬ ግን ሁለቱ ክለቦች በተለያየ ሁኔታ ውስጥ ይገኛሉ። ሊቨርፑል ያለበትን ሁኔታ ስንመለከት አሰልጣኝ አርነ ስሎት ባለፈው ዓመት የመጀመሪያ የውድድር ዘመናቸው ፕሪሚየር ሊጉን ማሸነፍ ቢችሉም በያዝነው አዲስ የውድድር ዘመን በተከታታይ 7 ጨዋታዎችን አሸንፈው የጀመሩ ቢሆንም የቅርብ ጨዋታዎችን ስንመለከት ግን ሊቨርፑል በሊጉ በተከታታይ 2 ጨዋታዎችን በክሪስታል ፓላስ እና ቼልሲ ሊሸነፍ ተገዷል። አሁን ከሊጉ መሪ አርሰናል የዛሬው ተስተካካይ ጨዋታ እየቀራቸው በ3 ነጥብ ዝቅ ብለው ይገኛሉ። ሊቨርፑል በዚህ የውድድር ዘመን ለአዳዲስ ተጫዋቾች 450 ሚሊዮን ዩሮ ወይም ወደ 604 ሚሊዮን ዶላር አካባቢ አውጥቷል። ሁለቱ ዋና ፈራሚዎች አሌክሳንደር አይዛክ እና ፍሎሪያን ቨርትስ እስካሁን የሚጠበቀውን ያህል እየተንቀሳቀሱ አይደለም። አሰልጣኙ አርነ ስሎት እንደተናገረው ከሆነ ደግሞ ቡድኑ በተለይም በመከላከልና የቆሙ ኳሶችን አጠቃቀም ላይ መሻሻል እንዳለበት ተናግሯል። ያለፈው የውድድር ዘመን ከፍተኛ ግብ አስቆጣሪ የነበረው መሐመድ ሳላህ ዘንድሮ ውጤታማ እየሆነ አይደለም። ማንቸስተር ዩናይትድ ያለበትን ሁኔታ ስንመለከት ደግሞ አሰልጣኝ ሩበን አሞሪም አሁንም አሸናፊ ቡድን ለመገንባት እየሞከሩ ነው። ዩናይትድ በአሞሪም ስር በተከታታይ 2 የሊግ ጨዋታዎችን እስካሁን ድረስ ማሸነፍ አልቻለም። አሰልጣኙ በመጀመሪያዎቹ 34 ጨዋታዎች ያሸነፈው 10 ጨዋታዎችን ብቻ ነው። የክለቡ ባለድርሻ የሆኑት ሰር ጂም ራትክሊፍ አሰልጣኙን ሩበን አሞሪምን እንደሚደግፉና ጊዜ ሊሰጠውም እንደሚፈልግ ተናግሯል። አሞሪምም ከዚህ ምላሽ በኋላ ድጋፉን እንደሚያደንቅ ተናግሮ ነገር ግን አሁንም በፍጥነት ውጤት ማምጣት እንደሚያስፈልጋቸው ያውቃል። ዩናይትድ ባለፈው የውድድር ዘመን የደረጃ ሰንጠረዡ ግርጌ ላይ ከማጠናቀቁም ባሻገር ዘንድሮም ከሊቨርፑል በ5 ነጥብ ዝቅ ብሎ 10ኛ ደረጃ ላይ ተቀምጧል። የክለቦቹን የቅርብ ጊዜ ግንኙነታቸውን ስንመለከት ደግሞ የሊቨርፑልና የማንቸስተር ዩናይትድ የመጨረሻ ጨዋታ 2-2 በሆነ አቻ ውጤት መጠናቀቁ የሚታወስ ሲሆን ዩናይትድ በሊጉ ሊቨርፑልን ለመጨረሻ ጊዜ ያሸነፈው በ2022 በኦልትራፎርድ ነበረ። ዩናይትድ በሊጉ ከ2016 ጀምሮ በአንፊልድ አንድም ጨዋታ ማሸነፍ አልቻለም። ይህ በአንፊልድ የሚያደርጉት ጨዋታ በቡድኖቹ መካከል 100ኛው ጨዋታ ይሆናል ተብሎ ይጠበቃል። በአጠቃላይ ሁለቱ ቡድኖች 218 ጊዜ ተገናኝተው ማንቸስተር ዩናይትድ 83ቱን ሲያሸንፍ ሊቨርፑል በበኩሉ 72ቱን ማሸነፍ ችሏል። የቡድን ስብስብን ወደ ተመለከተ መረጃ ስናልፍ ደግሞ የሊቨርፑሉ ተከላካይ ኢብራሂማ ኮናቴ እሁድ በአንፊልድ ከማንቸስተር ዩናይትድ ጋር ለሊቨርፑል ለመጫወት ዝግጁ ሊሆን ይችላል ተብሏል። ከኢንተርናሽናል እረፍት በፊት በሊቨርፑል የመጨረሻ ጨዋታ ላይ የጡንቻ ጉዳት ያጋጠመው ኮናቴ አርብ ዕለት ወደ ልምምድ ተመልሶ በሊቨርፑል ማሰልጠኛ ማዕከል የልምምድ ክፍለ ጊዜ መቀላቀሉን አሰልጣኝ አርነ ስሎት ቀደም ብለው ተናግረው ነበረ። ዋታሩ ኤንዶ ከጃፓን ብሔራዊ ቡድን ቀደም ብሎ በጉዳት የተለየ ሲሆን እስካሁን ለጨዋታ ዝግጁ ስለመሆኑ ምንም ማስረጃ አልተሰጠም። ሌላው አማካይ ግራቨንበርግን በተመለከተ አሰልጣኝ አርነ ስሎት እንዳሉት ራያን ሙሉ ለሙሉ ብቁ ነው፣ ለጨዋታውም ዝግጁ ነው ብዬ አምናለሁ ሲሉ ተደምጠዋል። የሊቨርፑል ዋና ግብ ጠባቂ አሊሰን ቤከር አሁንም ከጉዳት አለማገገሙን ተከትሎ ጆርጅ ማማርዳሽቪሊ ሁለተኛውን የፕሪሚየር ሊግ ጨዋታውን ያደርጋል ተብሎ ይጠበቃል። አሰልጣኝ አርነ ስሎትም አሊሰን በዛሬው ጨዋታ ወይም በሚቀጥለው ሳምንት እንደማይጫወት ተናግረዋል። አሌክሳንደር ኢሳቅን በተመለከተ አርነ ስሎት ሲናገር በአካል ብቃት በኩል አሁን ወደ ምርጥ ደረጃው ደርሷል ያለ ሲሆን ስለዚህም አሁን የእሱን የጨዋታ ብቃት በፍትሐዊነት መገምገም እንችላለን ሲል ተናግሯል። የማንቸስተር ዩናይትድ ቡድን የስብስብ መረጃዎችን ስንመለከት ደግሞ ዩናይትድ የኖሰር ማዝራዊ እና የዲዮጎ ዳሎትን ለጨዋታ ዝግጁ መሆናቸውን እየፈተሸ ነው ተብሏል። ሊሳንድሮ ማርቲኔዝን በተመለከተ ከየካቲት ወር ጀምሮ ካጋጠመው ከባድ የጉልበት ጉዳት ወይም ኤሲኤል ኢንጁሪ በኋላ ወደ ጨዋታ ሊመለስ መቃረቡ እየተነገረ ነው። ነገር ግን ለዛሬው ግጥሚያ ዝግጁ አይሆንም ተብሏል። አሰልጣኝ ሩበን አሞሪምም ሲናገር ማርቲኔዝ ከቡድኑ ጋር ለመሰልጠን ዝግጁ መሆኑንና
ስለ ማዝራዊ ግን እርግጠኛ እንዳልሆነ ነው መግለጫው ላይ ያመለከተው። አብዛኞቹ ለብሔራዊ ቡድን ጥሪ የሄዱ ተጫዋቾችም አሁን ተመልሰው ከቡድኑ ጋር ተቀላቅለው ለመጫወት ዝግጁ ናቸው ሲል ተደምጧል። በዚህ ክረምት ከሮያል አንትወርፕ ማንቸስተር ዩናይትድን የተቀላቀለው ግብ ጠባቂው ሴኒ ላመንስ ደግሞ ከ2 ሳምንት በፊት ከሰንደርላንድ ጋር ባደረገው የመጀመሪያ ሊግ ጨዋታው ግብ ሳያስተናግድ ጥሩ ብቃት ማሳየቱ የሚታወስ ነው። አሞሪምም ተጫዋቹን በድጋሚ በቋሚ አሰላለፍ ውስጥ ሊያካትተው እንደሚችል ፍንጭ ሰጥቷል። የወጡ ግምታዊ የመጀመሪያ አሰላለፎችንም ስንመለከት በሊቨርፑል በኩል ግብ ጠባቂ ቅድም እንዳልነው ማማርዳሽቪሊ፣ በተከላካይ ስፍራ ፍሪምፖንግ፣ ኮናቴ፣ ቫንዳይክ እና ከርኬዝ፣ በአማካይ ስፍራ ላይ ዶሚኒክ ሶቦዝላይ እና ራያን ግራቨንበርግ፣ ሳላህ፣ ቨርትዝ እና ኢኪቲኬ ይገኛሉ። በአጥቂ ስፍራ አይዛክ ሊሰለፉ ይችላሉ ተብሏል። በማንቸስተር ዩናይትድ በኩል ደግሞ በግብ ጠባቂ ስፍራ ሴኒ ላመንስ፣ በተከላካይ ስፍራ ሊኒዮሮ፣ ማቲያስ ዴሊት እና ሉክሻው ይኖራሉ ተብሏል። በአማካይ ስፍራ አማድ ኡጋርቴ፣ ፈርናንዴዝ እና ዳሎት፣ በአጥቂ ስፍራ ደግሞ ብራያን ሚቤሞ፣ ሜሰን ማውንት እና ቤንጃሚን ሼሽኮ ይሆናሉ ተብሎ ይጠበቃል። በመጨረሻም ግጥሚያውን በተመለከተ የኦፕታ ሱፐር ኮምፒውተር ያወጣውን ትንበያ ስንመለከት የአርነ ስሎት ቡድን ሊቨርፑል 73.3 የማሸነፍ እድል አለው የተባለ ሲሆን ማንቸስተር ዩናይትድ በበኩሉ ጨዋታውን የማሸነፍ እድሉ 11.2% ብቻ ነው ተብሎ ተቀምጧል። በጨዋታው ባቻ ውጤት የመጠናቀቅ እድሉ ደግሞ 15.5% ነው ተብሏል። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስፔሞስ